ሰማችሁ አይደለ? ሞሮኮ ኔዘርላንድ ላይ ጀረመነችባት። አንዱ ሐሳብ ጎዶ እንደዚህ ያለ ጀረመነችባት፣ ተቀየረችባት። በቃ አለፉ ተብሎ አለፉ ብዬ አቻ አረገው በፔናልቲ ሸጠሯቸው። ሞሮኮ ደስ ነው የሚለው የአፍሪካ ቲም ሞሮኮዬ። ለማንኛውም ዓለም ዋንጫ ግን ሰዓቱ አይነፋም። መድኃኒዓለምን በስመ አብ ወልድ እንዳንሰበሰብ ራሱ አደረገን እኮ። የሆነ ተሰብስበን አንድ ሁለት እያልክ ነው ደስ የሚለው። ለሉ ላይ ቫምፓየር የሆነ የዓለም ዋንጫ ግባ ሞሮኮ ግባ። ይሄን አንዴ የምለው አይነ በዚር ብቻ ይኸውልኝ። ስገዱ በደንብ ስገዱ እንጂ ስገዱ። እኔም ያው ሰግዳለሁ። አልሐምዱሊላህ። ኧረ እንኳን ማለፋችሁ እናቴ። የሚው ማድራው ያንተ ሮቤርቶ ካርሎስ ሆነሃል አይደል እንዴ? ፓፓ በጣም ደስ ብሎኛል። እውነት በጣም ደስ ይላል። በጣም ደስ እኔ እኮ ለመደበር ነፍሴ ልትወጣ ዋናው ማለፍሽ ነው ሞሮኮ። ዋናው እሱ ነው። ዋናው ላቭ ነው። ጋይስ ኔዘርላንድ ወደቀች። እኔ ጨዋታ እንደቀጥም እንኳን አላወኩኝም ነበር። ምንድነው እኔ ዛሬ ይሁን ብቻ ነገር ነበር የመሰለኝ በጀርመን በኋላ ምንድነው በሞሮኮ ወደቀች። እኔ ጠዋት ስነሳ ስልኬ ላይ ኢሊሚኔትድ ይላል ሞሮኮ ኳሊፋይድ ገብቻ ይላለው ፔናልቲ ማይቀናት ሀገር። ኧረ ኔዘርላንድ አተረብ ያርሰልጮች ትራ አቨርስም ሳተ ቲምበርም ሳተ ወንድሙም ነው መሰለኝ ሳተው ካልተሳተው ሃይላይቱ ላይ በስሰማ ይሄ አይኪው ያለው ሰውዬ ተወላለይ ሲላ ነበር ኔዘርላንድ። እኔ ትንሽ ተስፋ ነበረኝ የዛን ሰዓት አብሮ ፍጻሜ ደርሳለች የተባለው ማን ነበረች? ፖርቹጋል። ወይኔ ተስፋ ወይኔ ኔዘርላንድ ምን እሺ አሁን ጀርመን ሞርቋን ማን ይወርቅ ነው ቀጣይ? ሻውን ምንድነው የምንመለከተው? ይሄ ጨዋታማ ካመለጣችሁ የህሊና ጸሎት ነው የሚያስፈልጋችሁ። በቃ እኔ ሞቻለሁ። አሜሪካ ተጫወተችብኝ ነው የምላችሁ። ሞሮኮ ምን አይነት ቡድን ነው እናንተ? እኔ ማለት ሞሮኮ እነዚህ አፍሪካ አይደለን ማረነ ምን አነ የሚሉት ሙድ ይደብረኛል። ግን እንዴት አባታችሁ ነው የምትችሉት? እግዚአብሔር በጣም የሚገርም ቡድን ነው። የሚገርም ኔዘርላንድ ማለት ነው። ዛሬ ብታልፍ ኖሮ ይደብረኝ ነበረ። ጭራሽ አይገባትም ነበረ። በቃ በጨዋታ በልጦ የተገኘው ሞሮኮ ነበሩ። በጣም የተሻሉ ነበር። ጨዋታቸው በጣም ነበር የሚያምረው። ያሲን ቦሩ ደግሞ ምን ቅመህን የገባው አተ ኧረ ጉዴ ፈላ። ፔናልቲ እንደዚህ ሴቭ ይደረጋል እንዴ? አፍሪካና እነዚህ ሳውዝ አሜሪካዎች ጭራሽ አልተቻሉም ወገን። ጭራሽ ፓራጓይ ጀርመንን አስወጣች። ሞሮኮ ኔዘርላንድን እንግዲህ አውሮፓ ጃይንት የሚባሉ አገሮችን ሞሮኮ እያስወጣቸው ከ22 ጀምሮ የሚገርም ጽድት ያለ ቡድን ነው። እንግዲህ በዚህ አጋጣሚ ስለ ኮዲ ጋክፖ ሳላወራ ባልፌ ይደብረኛል። ኮዲ ጋክፖ ከቀናቶች በፊት ነበረ እንግዲህ የልጁን ሞት የሰማው። እንግዲህ በመጀመሪያ አጋማሽ ጎል አስቆጥሮ ነበረ። ስሜቱን መቆጣጠር ራሱ አቅቶት እያለቀሰ ነበር። በጣም ነበር ያሳዘነኝ፣ ግን አልተሳካም። በመጨረሻ ሞሮኮ ቀጣይ ተጋጣሚ ካናዳ ናት። እንግዲህ ካናዳ ቻዩ ትቀጠቀጫለሽ። ጋይስ ያው ኔዘርላንድ በፔናልቲ ወድቃለች፣ ሞሮኮ አልፋለች። ይመቻት የአፍሪካ ሀገር። ግን ሁለቱ ተከላካዮች ከፍቶኛል። አረ ደስ ብሎኛል። ዘደች ምንም ሳይጎዱ ተመለሱልኝ። 3 ሳምንት ሪላክስ ምናምን ታረጋላችሁ፣ ትዝናናላችሁ። ከዛም ወደ ፕሪሲዝን ማለት ነው አባቴ። ይሄን ዲፌንስ ቀጣይ አመት በድሮል አደረምሰው እንዲህ በድሮል ማለት ነው። በስማ ቫን ሄኬ ምንድነው? ተጫዋች እኮ አይደለም እኮ በቃ እንኳን ተመለሳችሁልኝ። አተ ሞሮኮ የመርም አፍሪካ አይደሉም እንዴ? ሞሮኮ ኔዘርላንድን በፍጹም ቅጣት የምታሸንፋ 16 ውስጥ መቀላቀላቸውን አረጋግጧል። ኔዘርላንድ ደግሞ ተሰናባች ሆኗል ማለት ነው። ይሄ አዲሱ አካውንቴ ነው፣ ፎሎ አድርጋችሁ ጀምሩ። አተ ሞሮኮ የመርም አፍሪካ አይደሉም እንዴ? ሌላው አፍሪካ እንዴት እንዳለፈ ታስታውሳላችሁ። በቃ ሁሉም ሲከላከል እነዚህ መከላከል አያውቁም። ማጥቃት በቃ መከላከል ካለባቸው ራሱ ሰዓት መርጠው ነው እንጂ የሚከላከሉት ሙሉ ጨዋታ አይሆንም። በቃ ፈርስት ሃፍ ወይ ያጠቃሉ ወይ ሰከንድ ሃፍ ወይ ደግሞ ሙሉ ጨዋታውን ያጠቃሉ። በግራ በቀኝ መሃላችሁ ሁሉም እኮ አሪፍ ነው እንዴት ነው የሚችሉት? ቆይ እነዚህ ደግሞ ብዙ ተስፋ አታርጉባቸው ብዬ ነበር። በቃ ማግባት እንጂ መከላከል አይችሉም። ደግሞ እነዛ ረጃጅም ተከላካይ ይዘው የፕሪሚየር ሊጎቹን ምርጥ እነ ቫንዴቪንን ምናምን ይዘው የሚገባባቸው ቴስታ ነው። አስቡት፣ ጃፓን ራሱ ቴስታ አግብቶባቸዋል። ዛሬም ይሄ ልጅ ቴስታ ነው ያገባባቸው። እኔ ግን ምን ቸገረኝ፣ ይሄ ጨዋታ ብቻ ነበር የቀረኝ እና ቦስቲም ነበር ያልኩት። 91ኛው ላይ ዲዮፕ
በቴስታ ብሎ ብሬን እፍስ ይኸው ገብተህ እዚች ጋር ማየት ትችላለህ። ምንም ማድረግ አይቻልም። መቀላቀል ብቻ የሚጠበቅባችሁ። ሞሮኮ ይኸው አጨብጭበናል። ትችያለሽ፣ እንኳንም እንቅልፍ አጣንልሽ። ድፍን አፍሪካን ያኮራሹ ማለት ነው። ከኔዘርላንድ ጋር 1-1 በመደበኛው የጨዋታ ክፍለ ጊዜ ተለያይታ ወደ ኤክስትራ ታይም አምርቶ ምንም ጎል ሳይቆጠር እንግዲህ በፔናልቲ ሹታት 3-2 ኔዘርላንድን በመጣል ወደ 16 ዙር ማለፏን ማረጋገጥ ችላለች። በጣም የሚያኮራ ናሽናል ቲም ማለት ነው። ፔናልቲ ሹታቱን ትታችሁት በጨዋታ መንገድ እንኳን እንለካ ከተባለ ባይፋር ለኔ በጨዋታው ላይ ሞሮኮ ከኔዘርላንድ የተሻለች ቲም ነበረች። የኔ ተገማች ቲም ኔዘርላንድ ነበረች፣ ግን የሞሮኮ አቅም ኔዘርላንዶችን ማለት ነው ወደኋላ ተሰብስበው እንዲከላከሉ አስገድዷቸው ነበረ ማለት ነውና በጣም የሚያኮራ ናሽናል ቲም ነው ሞሮኮ ማለት ነው። እንግዲህ በጨዋታ ላይ ኔዘርላንዶች በቃ ያሸነፉ ይመስሉ ነበር። 72ኛው ደቂቃ ላይ ከረጅም ያለ ጎል ጨዋታው ከቀጠረ በኋላ እንግዲህ በኮዲ ጋክፖ አማካይነት ጎል አስቆጥሮ 1-0 ሲመሩ ነበረ። ወደ ጭማሪ ደቂቃዎች ማምርቶ ነበረ። 91ኛው ደቂቃ ላይ ግን ዲዮፕ ጎል አስቆጥሮ ለሞሮኮ አቻ አድርጓቸው ነው ወደ ፔናልቲ ሹታቱ ያመሩት ማለት ነው። በፔናልቲ ሹታቱም ድራማዊ ነገሮች ተፈጥሮ ነበረ። ግን ያም ቢሆን እንግዲህ በሆነ መጨረሻም ፔናልቲ ሴቭ አድርጎ ሳይባሪ የመጨረሻ ፔናልቲውን አስቆጥሮ እንግዲህ 3-2 በፔናልቲ ሹታውት ኔዘርላንድ በማሸነፍ ወደ 16 ዙር መቀላቀሏን ማረጋገጥ ይችላል። በ16 ዙር ደግሞ ማለት ነው ካናዳን ነው የምትገጥመው። ካናዳን እኔ በጣም በቀላሉ አሸንፋ ወደ ኳርተር ፋይናል የምትገባ ነው የሚመስለኝ እኔ በግሌ ማለት ነው። ሞሮኮ አጨብጭበናል። እንኳንም እንቅልፍ አጣው ይሄንን ላይ ከሆነ መጨረሻው ከሆነ እኔ ምንም እንደ ቀውስም ብቻዬን ብለፈልፍም ማለት ነው ይሄንን ጨዋታ ለማየት ከሆነ ሞሮኮ ስታልፍ ለማየት ከሆነ እንኳንም ቆየው። ያው ክሪቲካል ሆኜ ለማሰብ ሞክሬ ኔዘርላንድ የምታልፍ ነበር የመሰለኝ። ሞሮኮ ግን አኩርታናለች ማለት ነው። ቪዲዮ ኮፒ ሊንክ ሪፖስት መደረጉ እንዳይረሳ። ይሄው ጠዋት 1 ሰዓት ነው እንቅልፋችንን የምንተኘው፣ ማታ የጀመርን ማለት ነው። ይመቻችሁ። የጉድ ገንፎ እያደር ይሞቃል አሉ አራዳ ልጅ ማለት ነው። እጅግ በጣም አስገራሚ ውጤቶች ዓለም ዋንጫ ዞል ከች ብሏል ማለት ነው። ጉድ ነው የሚያስብል የማታ እንጀራ ማለት ይሄ ነው። ኔዘርላንድ 1-0 እየመራች ጨረስኩት ባለችበት ሰዓት ነው ባለቀ ሰዓት በሚገርም ሁኔታ ሞሮኮች አስቆጥረው ወደ ፔናልቲ ወገብ አገዷን ብላ ሞሮኮ አለፈች፣ ኔዘርላንድ ቀረች ማለት ነው። አራዳ ልጅ የዓለም ዋንጫ ሊያሳብደን። እኔ አራዳ ልጅ የብራዚልን ጨዋታ ማለት ነው አገር ያዝ ብዬ ሱቶ ብራዚል ይቀልዳል ብዬ ሌላ ስራ ላይ ነበርኩኝ። ለካ ብራዚልን በያዝ ለገናሽ ተይዞ ነው በልመና ነው እልፍ ያለ። እዚህ ጋር ደግሞ ሌላ ትኩሳት መጥቶላል ነው ማለት ሀገር እያዘ የተባለ ነው ተወጣላሉ። አንድ ሌላም ጉደኛ ክለብ ዋጋውን ተሰጥቶታል ነው ማለት። አረ የዓለም ዋንጫ ምን ሊያሳየን ነው? እንዴት ነው ነገሩ? ሐሳብ አስተያየት እስቲ ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት። ይመቻችሁ። ይሄ ወርልድ ካፕ የሚገርም ነው እኮ ብያችኋለሁ። የሚገርም ነው። ሁለቱ ያልተጠበቁ ቡድኖች አለፉ። ሞሮኮ ኔዘርላንድን ከወርልድ ካፕ አሰናበተቻት። 2022 ላይ ስፔንን ጣለች። አሁን ደግሞ 2026 ላይ ኔዘርላንድን አሰናበተቻት ከወርልድ ካፕ። ጀርመንና ሆላንድ የእግር ኳስ ሀገሮች ናቸው። ትልልቅ የእግር ኳስ ሀገሮች ናቸው። ሞሮኮ ኔዘርላንድን ጣለቻት በሚገርም ፔናልቲ። ሁሉም ሲስት ነበረ። በተለይ የሆላንዱ በረኛ ያዳነውን ጎል እኮ መልሶ ራሱ ላይ በእግሩ ያገባ በረኛ ነው። ሞሮኮች ይመቻቸው። የምር አፍሪካዊቷ ሀገር ሞሮኮ ይመቻቸው። ክሬዚ ከሆነ ኔዘርላንድ የእግር ኳስ ሀገር ናት። ትልቅ የእግር ኳስ ሀገር ናት ሞሮኮ። ዋው ሞሮኮ ቢስሚላ የኛው ሞሮኮ በፔናልቲ ኔዘርላንድን አሸነፈች። ሞሮኮ በማሸነፉ የተደሰተ ብቻ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አልሐምዱሊላህ እውነት በጣም ነው ደስ ያለኝ። እረ ፋሚሊ ሞሮኮ ይችላሉ። አውሮፓ ሀገር የምትመስለው ሞሮኮ እኮ ናት ፋሚሊ። በተለይ ፔናልቲ ወደ ፔናልቲ ሲሄዱ ፋቲሃ ምናምን ሲያደርጉ ሁሉም በቃ ዱዓ ሲያደርጉ ምናምን የሆነ ነገር መንፈሳዊ ነገሩ ሞራል ይሰጣል። እውነት እኔ አፍሪካ መሆናቸው በዛ ላይ ደግሞ ላኢላሀ ኢለላህ የሚያገናኛል አይደል? በጣም ነው ደስ ያለኝ ለነሱ ዛሬ። እኔ በጣም ደስ ብሎኛል። ባለቀ ሰዓቱ እንግዲህ ጎል አስቆጥረው የኛ ኡስታዝ ደግሞ አንደኛም ነበረ። በርግጥ የመጀመሪያ ጎል በሱ ስህተት ነበረ። ያሲን ቦኖ በሉ። ቢስሚላ ምን አይነት በረኛ ነው! ሁሉ ነገር እውነት የአፍሪካ ሀገር የምትመስለው ኔዘርላንድ ለመከላከል ጋክፖን ሙሉ ጨዋታ ያጫውተዋል። ለነገሩ ምን አገባች ለነሱ። ግን ሞሮኮች ይችላሉ በብዛት። በእርግጥ አውሮፓ ነው ሁሉም። ከዛ ጎል አስቆጥረው ደግሞ ሱጁድ ነው የሚወርዱት። እንዴት ደስ ይላል! ወላሂ በጣም ነው ደስ ያለኝ። እንቅልፍ እንኳን አጣ። እስካሁን አልተኛውም። ይኸው አሁን ልተኛ ነው እንግዲህ። ስልኬን ዘግቼ እስከ ስንት እስከምተኛ ጓጉቻለሁኝ። በጣም ደስ ብሎኛል። ሞሮኮ በማሸነፍ የተደሰታችሁ ደግሞ እንኳን ደስ ያላችሁ። በጨዋታ የተሰማችሁን ያያችሁ ሰዎች፣ ያላያችሁ ደግሞ እንግዲህ ሃይላይቱን አይታችሁ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ።
ቴንክ ዩ። በዚህ ታሪካዊ ጨዋታ ላይ ደም መፋስ ነው ያየነው። እዚህ ጋር እንደምታዩት ሳይባሪ ቫን ሄኬ። እስቲ ስለዚህ ጨዋታ በደንብ እናወራ ነው ምላችሁ ጋይስ። ይሄ ጨዋታ 2 ቀን ባልተኛ እንዲች ብሎ አይከፋኝ ይህን ጨዋታ ለማየት ብቻ። ሞሮኮች በሚገባ ሁኔታ ነው ያሸነፉት። ሮናልድ ኩማን ዩ አር ኤ ፍሮድ ማን፣ ዩ አር ኤ ፍሮድ። በእውነት ነው የምልህ 2 ዓመት ከ3 ወር ያልተጫወትከውን ፎርሜሽን ስላደባ ከጀርባ ደርድረህ ትገባለህ። ይህን የመሰለ ስኳድ ይዘህ በፊት እሺ ትንሽ ተጫዋች አልነበረው ምናምን ትላለህ። ኔዘርላንድ እኮ ምንም አልጎደለበትም እኮ የሚያስቀው። እኔ ደስ ብሎኛል ሞሮኮ ማሸነፉ። ነገር ግን ዩ አር ኤ ፍሮድ። 2 ዓመት ከ3 ወር ያልተጫወተበትን ፎርሜሽን ነው ጋይስ ይዞ ገብቶ ተሸንፎ ይወጡ በሚገባ ሁኔታ ይበል። ኦሃቢ ደግሞ የሞሮኮ አሰልጣኝ ረግረጋዊ ቢሆን የማይሳሳተውን ነበር። አንተ የተሳሳትከው ዛሬ ፈጣሪ ሲያወጣ አንግሉ 30 ጊዜ መታለ እንጂ እንደው አንተ ራሱ ያጠፋው ጥፋት ልክ አይደል። እንትን ሴታፕ ያደረገበት መንገድ ጋይስ በጣም አሪፍ ነው። ሞሮኮች የሚገርም ሲጩት የነበሩ ግን ቅያሪ ላይ በጣም ነው ያጠፋው። ከዚህ ጨዋታ ላይ ያልተፈጠረው ነገር የለም። በደንብ በሰፊው ማውራት ቀጥላለሁ። ግን የዓለም ዋንጫ እንደምታውቁት እንግዲህ 100,000 የገሰገሰን ይገኛል ወደ ፎሎወር ማለት ነው። ለሱ መጫ እንዳይረሳ ፎሎም እያነሳ ስለሆነ ቲክቶክ ድንገት ፎሎ አድርጋችሁ መልሶ ካነሳባችሁ ለሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ይህ ጨዋታ ካመለጣችሁ እኔ እያንዳንዱ ሴክሽን አመጣላችኋለሁ። እንደተለመደው እንዳታስቡ እየመጣችሁ ማየት ይቻላችሁ። እያንዳንዱ ጨዋታ እስካሁን ተዘግቧል። እንቀጥል እስቲ በዚህ ደግሞ እናውራበት። እንቀጥል ምክንያት ደግሞ ለመሰላችሁ ይህ አሰልጣኝ ማለት ነው 87 ደቂቃ ድረስ ጠብቆ ነው ኤልካኑስን በታልቢ ቀየረው። የሚገርማችሁ ታልቢ 5 ደቂቃ አልፈጀበትም። የሚገርም ክሮስ አስገብቶ ኢሳ ዲዮፕ ራሱ ነበር የቀረቀረላችሁ 91ኛው ደቂቃ ላይ ማለት ነው። የልጁ ኢምፓክት ወዲያው ነበር ያሳየው። ሞሮኮች ኳሱን እኮ ይዞታል። የሚገርማችሁ ሙሉ ጨዋታውን ማለት ይቻላል ፈርስት ሃፍም በደንብ ፎር ዘ ሞስት ፓርት ይዙት ነበረ። ደግሞ ይሄ ዋተር ሃይድሬሽን ብሬክ የተባለ ነገር እየጠሉት ነው ይገልጹ። ያቺ ሃይድሬሽን ብሬክ የዛ ሰዓት ባይመጣ ሞሮኮ አግብቷል። እኔ ቃል ገባላችኋለሁ ኦልሞስት በቃ ማለት ይቻላል። ሞሮኮ ይሄ ውሃ ብሬኩ ባይመጣ ነው ሃይድሬሽን ብሬክ ባይባል ያኔ ያገቡ ነበር። የነበሩበት ሞመንት በ48 ሰከንዶች 3 ሙከራ ማድረግ ሲሆን ነበር እዛ ያገቡባቸው ነበር ያለምንም ጥርጥር። ከዛ አልፎ ግን እና እሱ መለስ ብለን ስንመጣ ወደዚህ ኢሳ ዲዮፕ ያገባበት እንደነገርኳችሁ ታልቢን አስገባው አገባ። ቻንስ ክሬተር አልነበረም ዛሬ። ሳይባሪ ራሱ ምንም መጠቀም ያልቻል ጨዋታው ላይ ምንም መፍጠር ያልቻለው በዚህ የመጣ ነበር። ነገር ግን ለፔናልቲ ጉዳይ ወሳኛው ሰዓት ላይ እሱን ተገኝቶላቸው ነበር። ያሲን ቦኖ ብዙ አልተጠበቀበትም እዚህ ጨዋታ ላይ። ነገር ግን ወሳኛው የፔናልቲ ሰዓት ላይ 2 አንግል ቢያድነው ከዛ ውጭ ያለውን ደግሞ አንድ የሚገርም ኳስ ራሱ ማዳን ችሎ ነበር። የክሪስቴንሲዮ ሰመርቪል ማለት ነው። ቲምበር በጣም ያሳዘነኝ ራሱ የቲምበር ወንድም ነው ብላችሁ ኩዊንተን ቲምበር ሲያለቅስ ነበረ። እንግዲህ ክላይቨርት ምናምን ያሳዝናሉ ኔዘርላንዶች። ምንም ማለት አይቻልም። እኛ ሞሮኮ እንደፈለግነው ሞሮኮ አልፏል። ሌላ ደግሞ ሜንሽን ላደረገው የሚገባው ኤልአይኑዊ ይሄ ልጅ ኤልአይኑዊ ይሉታል። አየኑዊ እንደፈለጋችሁ ጥሩት ብቻ ይሄ ልጅ በዋዲ ስር ነው ተቀምጦ እንጂ ካጠገቡ የሚገርም ዓለም ዋንጫ ያሳልፍም። ዛሬ ደግሞ ያሳይ እንጂ ሎንግ ቦል ይመዛዋል አይገልጾም። ልጁ 8-7 ሲመዛው አኪሬት ነበር ኳሶቹ እያንዳንዱ። እንደዚህ አይነት ሚድፊልደር ይለያል። በቃ እኔ በጣም የተመቸ ዲፌንሲቭሊ ኦፌንሲቭሊ በጣም ሞሮኮ እንደዚህ ለመጫወታ ቁልፍ የነበረው ዛሬ እሱ። ከኋላ ደግሞ ማዝራዊ አለ። ማዝራዊ ቪዲች እኔ ማን እንደምለው አላውቅም። እናንተ አውጡለት። እኔ ምን እንደምለው አላውቅም። ማዝራዊ ለነፍሱ ላይ የተጫወተ ያለው ነው የምላችሁ። ጭራሽ ሴንተር ባክ ሲያመጣው ደግሞ ሳላ ኤዲን በሌፍት አድርጎ ምንም ነገር አታመጣም ከሱ ጋር። ሰመርቪል ደግሞ በጣም አስደብድበዋል። ይሄ ዳኛ ትዝ ካላችሁ ሜክሲኮ ጋር የነበረው ዳኛ ነበርና ሰመርቪልን በጣም ነው ያስደበደብከው። ዛሬ ፋውሉን ስላይድ ማድረግ ጥሩ ነው፣ ቢጫ ምናምን አለመዘዝ፣ ግን ሰመርቪል ተደበደበ። ዞር ብላ አታየውም ልጁን እኮ መሀል ሊጠርቡታል፣ መጨረሻ ሊጠርቡታል። የሚገርም ነው ብቻ። ሞሮኮች ግን ዲዘርቭሊ ኳሱን ተቆጣጥረው በሚገባቸው ሁኔታ ማሸነፍ ችሏል። ኔዘርላንዶች እንግዲህ ፈርቶ ሸንቶ ነበር የገቡት። ቲሞ እንደ ሸና ቲም ደግሞ ተሸንፈው ወጥተዋል። ይበላችሁ። ግን እኔ እናንተን ማለቅሱበት ምክንያት ይህ ሰውዬ ነው። አንድ ሰው ነው የእናንተ ትሬት። እርግጠኛ ነኝ ደግሞ ይባረራል። ይህን አይቶ ካላባረሩት ይገርመኛል። ሮናልድ ኩመን የሁላ ሰዓት ቆይቷል። ይሄ ግን ላስት ነው። በቃ ሰክሱ፣ በእውነት ሰክሱ። በተአምር ዛሬ ትፈራለህ ካልጠፋ ጨዋታ። ብቻ ይመቻችሁ። ሞሮኮ ትችላላችሁ፣ በእውነት ትችላላችሁ። ቃላት የለኝም ለእናንተ። ቀጣይ እስክንገናኝ እንደተለመደው የዓለም ዋንጫ ጉዳይ እንዳያጣችሁ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ይመቻችሁ።